አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀሚላው ልዩ ዩቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ሁላችሁንም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ክፍል 4 ነው። ባለፈው ቀጣዩን ባለችው መሰረት ክፍል 4 ይዤ መጥቻለሁኝ። ወዳችሁ ፈቅዳችሁ ስለምታዩ ከልብ አመሰግናለሁ። ኢንሻአላህ የተስፋ ዳገቶች በጣም ብዙ አስተማሪ ነገር ያለው እውነተኛ ታሪክ ነው። ኢንሻአላህ እስከ መጨረሻው ድረስ ታዳምጡኛላችሁ ብዬ ተስፋ አለኝ። ሁላችሁም ሼር፣ ላይክ በማድረግ ሰብስክራይብ በማድረግ አበረታት እላለሁኝ። ኢንሻአላህ የተስፋ ዳገቶች ክፍል 4 አብዱል ከሪም ሁሴን። ከሪም ዛሬም እናቴ ማነች? የት ሄዳ ነው? የሚል ጥያቄ ካፉ አልተለየም። እድሜው ባደገ ቁጥር ጥያቄው እየጨመረ ጧት ማታ ሳይል አባቱን ይጨቀጭቃል። በልጃቸው የማያቋርጥ ጥያቄ ግራ ተጋብተው አባት አሁንስ እድሜህም እያደገ ነው፣ ልጅ ነህ እያልኩ የማዋሽ ታሪክ ከሌላ ሰው ከምትሰማ እኔ እውነቱን ነግሬህ ረፍ ብትል ይሻላል። ውስጣቸውን እያንሾካሸኩ በስስት አይን ሲመለከቱት ቆይተው ውድ ልጅ በመጀመሪያ ልታውቅልኝ የሚገባው ነገር ቢኖር በጣም እንደምወድህና የእኔ የመኖር ተስፋ አንተ መሆንህ ነው። እኔና እናትህ ተጋብተን ስንኖር ለ8 ዓመት በልጅ ፍቅር ስንሰቃይ ነበር የኖርነው። ስቃያችን በማይደበዝዝ ፍቅራችን እያስታገስን በጌታችን ተስፋ ሳንቆርጥ ለ8 ዓመት ኖረናል። የተስፋ ዳገት ሆኖ በልጅ እጦት ረሃባችን እየደከመን ባለበት ሰዓት ምንም የማይሳነው ጌታ አንተን ሰጠን። የተስፋ ዳገቶች ሜዳ በማድረግ በተስፋ ሜዳዎች ላይ አስወረቀን። በአንተ ውስጥ ነገን አሻግረን እንድናይ አደረገን። ደስታችን ወደር አጣ። አንተን ከወዳ ከወዲህ እየተቀባበልን ከህፃን ፊት ላይ የሚበተነውን ፈገግታ በልጅ እጦት የጠቆረውን ፊታችንን አበራን አሉና ፊታቸውን እየተቀያየረ ገና ምን ዋጋ አለው? ቦርቀንም ሆነ ደስታችንን የሀዘን ጥላ ሲጥልበት እነዛ የተስፋ ዳገቶች ሲተኩ ዓመት እንኳን አልሞሉም ነበር። ውድ ልጄ ከተስፋ ዳገቶች ጋር መላተም የጀመርከው ዛሬ አይደለም። ገና የ1 ዓመት ህፃን ሳይሞላህ የተስፋ ምንነትን ሳታውቅ የመኖር ትርጉሙ ሳይገባህ ለእኔ ግን የመኖር ትርጉም ሆነህ አንተን አሳድጌ ለማየትና የእናት አደራ እውን ለማድረግ የተስፋ ዳገቶች ሆነው እኔ ጋር ቀረህ። እናም ውድ ልጄ ንግግራቸው መጨረስ እያቃታቸው አይናቸው የጋረዳቸውን እንባቸውን እየጠረጉ በዝምታ ሲዋጡ ከሪም አባቴ እየተናገሩት ያለውን እና እየሆኑት ያለውን ሁኔታ ሲመለከት በድንጋጤ አፍጦ ግራ ተጋብቷል። አንዳንድ ያለፉ ታሪኮችን በወላጆቻችን አንደበት ሲተረኩ እውነት ማመን እስከሚያቅተን ድረስ ድብልቅልቅ ባለ ስሜት ውስጥ እና በግርምት ጥያቄዎች ተወጥረን እውን እኔ እንደዛ ሁኜ ነበር? እኔም እንደዛ ነበርኩ በሚል ጥያቄ ውስጥ ሰምጠን እናዳምጣቸዋለን። ከሪምም በዚህ ስሜት ውስጥ ሆኖ አባቱ እየተረኩለት ያለውን ታሪክ በጸጥታ እያዳመጠ ከንጹህ አእምሮ ውስጥ በማስገባት ይመዘግባቸው ይዟል። እናም ውድ ልጅ በምነግርህ ታሪክ ምንም እንዳታዝን፣ ይልቅ ሁልጊዜ አዳኝና ነፍስህን በእጁ የሆነችውን ጌታህን አመስጋኝ ሆነህ የነገ ተስፋዎችን እውን ለማድረግ ተጠቀምበት። አላህ እኔ ከምወደው በላይ ይወድሃል አሉት። የእናትህና የእሱ ታሪክ ይተርኩ ጀመር።
እናትህ ሲበዛ ደግና እጅግ ጥሩ ሴት ነበረች። ታዲያ ይህ ደግነቷ ሁልጊዜ ወደ ተቸገሩና ወደ ታመሙ ሰዎች ይወስዷት ነበር። ከዕለታት በአንድ ቀን ከቤታችን በቅርብ ርቀት ያለ ሰው ታሞ ልትጠይቅ ሄዳለች። ቀኑ ይህን ያህል ቀን ባልልህም ደመንመን ያለና ሰማዩ ጠቆርቆር ብሎ ነበር። እናም ጠይቃ ስትመለስ ከቤታችን አጠገብ ያለው ደረቅ ወንዝ ከላይ ከደጋ ጠቋቁሮ ያለው ሰማይ ዘንቦ ኑሮ ድንገት እናትህና አንተን በጀርባዋ እንዳዘለች ከወንዝ መካከል ስትደርሱ ድንገተኛ የጎርፍ ማዕበል ይዟችሁ ሄደ። ከሪም ራሱን መቆጣጠር እስከሚያቅተው ድረስ አይኖቹ በእንባ ጤዛዎች ተሞልተው የሚሰማውን ሰቅጣጭ ታሪክ በማዳመጥ ተያይዘዋል። እናም ውድ ልጄ በሰዓቱ አብራችሁ ለመሄድም ሆነ ለማዳን እኔ እቤት አልነበርኩም። ከሄድኩበት ናፍቃችሁ ስመለስ እንዳለ ሰፈሩ ሙሉ በጎርፍ ተጥለቅልቆ ሰውን ከነ ቤቱ የእኛን ቤት ጭምር ወስዶታል። የምሆነው ግራ ገባኝ። ያቺ የፍቅር ተምሳሌት የተቸገረ ደራሽ እስከ ሞተችበት ድረስ የታመመን ጠያቂ አንተን ለመኖር ትርጉም የሰጠችኝ እናትህ እስከ አንተ ጭምር አጣኋችሁ። እኔም አምርሬ አነባሁ። ማንባቴ ብቻ አልበቃኝም። ምን አይነት እድለቢስ ነኝ ስል ራሴን ጠላሁ። የከሪም አባት ሀዘናቸውን እንደገና አገርሽቶ እንባቸውን ያለማቋረጥ ይፈስ ጀመር። ከሪም አይናገር አይጋገር አይነት ስሜት ቢወረውም እየፈሰሱ ያሉት የአባቱን እንባ ለመገደብ እነዛ ትናንሽ መዳፎቹ ወደ ጉንጫቸው ዘርግቶ ይጠርጋቸዋል። ከገቡበት የሀዘን ስሜት እንደምንም ራሳቸውን እየተቆጣጠሩ እናም ጎርፍ እያባራ ሲመጣ ከጎርፍ የዳነ ህዝብና መንግስት ተባብረው የሞተውን አስክሬን ነብሱን ለማዳን ሲራሯጡ አንተ ለብቻ ከእናት ጀርባ ላይ ተለጥፈህ አይኖችህ በአሸዋና በደለል ሞልተው ወደ ዳር አስፈንጥሮ ተገኘህ። እናትህም በአሸዋና በደለል ከራሷ በታች ተውጣ እዛው ከጎን ተገኘች። በህይወት ሳገኛችሁ ደስታና ሀዘን የተደበላለቀበት እንባ አነባሁ። አንተ በአፍንጫህ የገቡትን አሸዋ የአካባቢው ዶክተሮች ሲያወጡልህ፣ እናትህ ግን በጣም ተጎድታ ነበርና ለአዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጻፈላት። እናም አንተ እዚሁ ላሉ ዘመዶችህ ትቼህ ከእናትህ ጋር ወደ ሆስፒታል ሄድኩ። እናትህ ሽንጧ ጎኗ ላይ እንጨት በከፍተኛ መቷት ኑሮ ለ18 ቀናት በዶክተሮች ከፍተኛ ክትትል ሲደረግላት ቆይታ ወደማይመለሰው ሁላችንም በተራ ወደምንሄድበት የሞት ዓለም አሸለበች። የመጨረሻ ቃሏ ግን አንተን በህይወት መኖርህን ታውቅ ነበር እና በሞት አፋፍ ላይ ሆና ልጄን አደራ የሚል ቃል ነበር። ሞት እስክንፋሷ እስከሚዘጋው ድረስ በነቃት ቁጥር ስለ አንተ ነበር የምታነባው። እናም አደራዋን ተቀብዬ የአንተን ታሪክ የሚያቆዩ ሰዎች ከፈራኋቸው እየመጡ እንዳያሳዝኑህ፣ ስለ እናትህ ሞትም ሆነ ስለ አንተ አሳዛኝ ታሪክ እንዳይነግሩህ በማለት የምኖርበትን አካባቢ በሞላ አንተ በልቤ ላይ ታቅፌ ተሰወርኩ። ለጊዜው ወዴት መሄድ እንዳለብኝ ባላቅም እሷ ከሚያስታውሰኝ ቦታ ርቄ ስለ አንተ መኖር ብቻ ወስኜ ርቄ ሄድኩ። እናም ከብዙ መንገላታት በኋላ
ዛሬ ያለንበት ቦታ ላይ ድጋሚ ጎጆ ቀልብሼ ለመኖር በቃሁ። ይህ ሁሉ ሲሆን ግን ለማገባቸው ሴቶች ሆነ አንተን እንዲይዙልኝ ለምቀጥራቸው ሰራተኞች ነግሬያቸው እንዲታዝንብኝ ስለማልፈልግ የእናትህ ሞት አንድ ቀንም ተናግሬ አላውቅም። የእናትህ ሞት የምታውቀው ልክ እንደ ልጆችህ የምታይህ እጅግ አዛኝ እና ጥሩ ሴት ስለሆነች የሂክማ እናት ብቻ ነች። ይኸው ነው እንግዲህ የኔ ልጅ፣ ነፍስ ካወክ ጀምሮ ነጋ መሸ ሳትል የምጠይቀው ጥያቄ ምላሹ ይኸው ነው አሉና በረጅሙ ተንፍሰው፣ እናም አንተ በተስፋ ዳገቶች መላተም የጀመርከው ዛሬ አይደለም ያልኩህ ለዚህ ነው። አላህ እኔ ከምወደው በላይ ይወድሃል የምልህም ለዚህ ነው። በነገርኩህ ታሪክ እንዳታዘን፣ ይልቅ አንድዬ የሆነውን ነፍስህን በእጁ የሆነውን ጌታህን ደግመህ አልሐምዱሊላህ ስትል አመስግን የምልህ ለዚህ ነው። አይንህ የእኔ ልጅ ናት። አይህ የእኔ ልጅ እናት ልጇን በማታድንበት ማንን በማያድንበት ትልልቅ ሰዎች ሲሞቱ ከጎርፍ ማዕበል ውስጥ የ8 ወር ሕፃን ሆነህ አዳኝ የሆነው ጌታ አንተን በጥበቡ ሲያድንህ ምስጋና አይገባውንም ትላለህ? አልሐምዱሊላህ ነው እንጂ የእኔ ልጅ፣ እኔም ገና ከሕፃንነትህ አላህ የዋለልህን ውለታ በምስጋና እንዲመልስ አልሐምዱሊላህ በል የምልህ እና ቁርአን ላይ ጠንካራ ሁነህ የምልህ ለዚህ ነው አሉና በሀዘናቸው ወደ ውስጥ ዋጡት ይላል እና ይሄን ይመስላል ታሪኩ። ቤተሰብ ትንሽ ሪከርድ አበዛሁባችሁ መሰለኝ ሲመስለኝ። ኢንሻአላህ ቀጣዩን ደግሞ እመለስበታለሁ። ይመቻችሁ። ሁላችሁም ላይክ በማድረግ ሼር በማድረግ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ ስለምታበረታቱኝ። ባይ ባይ።